ይህ በራዲዮ ፊንፊኔ እየተዘጋጀ የሚቀርብላችሁ የአንድ አመቱ የኦሮሞ አብዮት አጭር ቅኝት ስድስተኛው ክፍል ነው። የሪዮ ኦሎምፒኩ የፈይሳ ሌሊሳ አብዮት ወርሃ ነሐሴ 2016 የኢትዮጵያ ሰማይ እንደተለመደው በማይሳሳው ወንፊቱ ዝናቡን ያፈሰዋል። በሰማዩ ስር ደግሞ ቀይ ሽብር ተፋፉሞ አጋዚ በተባለው ታጣቂ ገዳይ ደም ይፈሳል። አሁን ከጃቸው አርጩሜ እንኳን ያልያዙና እጃቸውን ራሳቸው ላይ ሰቅለው በማጣመር መንግስታዊውን ሽብርተኝነት የተቃወሙ ወጣቶች በመንግስት ታጣቂ ጦር አባትና እናታቸው ፊት ግንባራቸው እየተመታ ይወድቃሉ። ለህይወታቸው የተደበቁት እንደ አውሬ እየታደኑ ተለቅመው እየተረሸኑ በየመንገዱ ይጣላሉ። በዚያ ሀገር የሰው ልጆች ህይወት ረክሷል። እስር ቤት አልበቃ ብሎ ትምህርት ቤቶች ወደ እስር ቤትነት ተቀይረዋል። ያ ብቻ አልነበረም። መንደሮች በወታደሮች ጥበቃ ስር ወድቀዋል። የገፍ አይነት ኢትዮጵያ ምድር ነግሷል። የተቀረው በአገር ቤትም ሆነ በዓለም የተበተነው ኦሮሞ ዓለም ይህንን ገፍ እንዲሰማው ይጮሃል። የኦሮሞ ልጆችን ደም ማፍሰስና መግደል ይቁም። ዓለም ግን አይሰማም። በዚያው ወርሃ ነሐሴ 2016 የወሩ 22ኛው ቀን ሌላ ዓለም ያግፍ ከሚፈጸምበት የኢትዮጵያ ሰማይ ስር ካለው ምድር የ5950 ማይሎች ወይንም የ9570 ኪሎ ሜትሮች ርቀት ላይ ብራዚል ሪዮ ደ ጄኔሮ ዓለም የሚያውቀው የስፖርት አይነት ተሳታፊ ከየዓለማቱ ጥግ ተሰብስቦ እዚሁ የምዕራቡ ዓለም የላቲን የባህር ዳርቻ ከተማ ከከተመ አንድ ወር ሊደፍነው የቀረው አንድ ሳምንት ከምናምን ቢሆን ነው። በእርግጥ ኦሊምፒክ የላቲኗ የፔሌ አገር ብራዚል ሲወርድ የመጀመሪያው ነበርና ብራዚላውያን ፈንጠዝያ ላይ ነበሩ። ሪዮ ደ ጄኔሮ ያን የአንድ ወር ገደማውን የዓለም ኦሊምፒክ ዝግጅት በብቃት ተወጥታ ቀጥሎ ወደሚሄድበት ለመሸኘት የቀራት የ42 ኪሎ ሜትሩ የወንዶች ማራቶን ውድድር ብቻ ነበር። ጠዋት ነው። በምዕራባዊው የዓለም ንፍቀ ክበብ ሰዓት በሪዮ ከተማ አቆጣጠር ከጠዋቱ 8 ሰዓት ይላል ሰዓቱ። በሚሊዮን የሚቆጠር የዓለም ስፖርት አፍቃሪ አይኑ ሪዮ ላይ ነው። የማራቶን ሩጫውን ለመጀመር 155 ተወዳዳሪ ሰልፍ ገብቷል። አንድ በ20ዎቹ አጋማሽ ዕድሜ የሚገኝ ጠይምና ቀጭን ለግላጋ አፍሮ ወጣት ከተወዳዳሪዎች ፊት ይታያል። ወጣቱ የሩጫው መጀመሪያ መስመር ላይ ቆሞ በግራ እጆቹ ጣቶች በቀኝ እጁ ውጭኛው ጡንቻ ላይ አንድ ነገር አመለከተ። ምን ነበር ያ ወጣት የሚያሳይ የነበረው? ወጣቱ ማሳየት የፈለገው በግልጽ ካለመታየቱ አብዛኛው ታዳሚ የምልክቱን ምንነት አልተረዳም። ይሁንና ያ ወጣት እስከዚያ ሰዓት ድረስ በአብዛኛው ዓለም የሚታወቀው እንደ ማንኛውም ተሳታፊ ማራቶንን ለመወዳደር አቅሙን ፈትሾና ብቃቱን አስመስክሮ ቲኬቱን ቆርጦ እየተዘጋጀ ያለ አትሌት ነበር፣ ፈይሳ ሌሊሳ። የሆነው ሆኖ ለማራቶኑ የተዘጋጀው ሁሉም ተወዳዳሪ የውድድሩ መጀመሪያ መስመር ላይ ተዘጋጀ። ዝግጅቱ መጠናቀቁ ከተረጋገጠ በኋላ የውድድሩ ማስጀመሪያ ምልክት ተሰማ። ሁሉም መልካም ዕድል ተብሎ ተለቀቀ። ሁሉም በየእምነቱ ጸልዮ ሩጫውን ጀመረ። ፈይሳም ሩጫ ሁሌም ተግባር ተኮር የህይወት ድርሻ ሲሆን የሚያስከፍለው ዋጋም ከባድ ነው። በተለይም ማራቶንን ማሸነፍ ብቻ ሳይሆን መጨረስ መቻልም ከባድ ጥንካሬን ይጠይቃል። ሳያቋርጡ ከ2 ሰዓት በላይ አይደለም ሮጠውት አስበውትም ከባድ ነው። እናም ያን የ2016ቱን የሪዮ ኦሊምፒክ ማራቶን ጀምረው ከዘለቁት ብቻ ሳይሆን በድል ካጠናቀቁት አትሌቶች ፈይሳ ሌሊሳ አንዱ ሆነ። የዚህ ዝግጅት ዋናው ትኩረት ፈይሳ ሌሊሳ ያንን ለአስጨራሽ የማራቶን ሩጫ ሊጨርስ በጣም ጥቂት ሜትሮች ሲቀሩት ስለሆነው ትዕይንት ነው።
ፈይሳ ያንን ሩጫ ሊያጠናቅቅ ጥቂት ሜትሮች እስከሚቀሩት ድረስ የቴሌቪዥን መስኮት ፊት ተኮልኩሎ ሩጫውን ለሚመለከት ዓለም በቃ አሯጭ ነበር። እሱ ግን በዚያ ውድድር በሁለተኛነት ሊጨርስ እየተቃረበ የነበረ ብቻ ሳይሆን የሪዮን ሰማይ ደስታና የኢትዮጵያን ሰማይ ዋይታ ተቃርኖ እየታዘበ ግን የ42 ኪሎ ሜትሩ ሩጫ ጫና ብቻ ሳይሆን የህዝቡ ስቃይ ያመመው የሚሮጥ ሰው ነበር። እየሮጠ ዓለምን ይታዘባል፣ እየታዘበ ይሮጣል። ሁለት ዓለም፣ አንዱ በደስታ የሚፈነጥዝባት፣ ሌላው ግን ለቅሶውም የታፈነበት የሁለት ዓለም የተራራቁ ጫፎች። ወጣቱ ፈይሳ ዓለም እንደሚጠራው ሊሌሳ ሪዮ የነበረው በእግሩ ሲሆን ልቡ በአገሩ ከሚቀጠፈው ሕይወትና ከሚፈሰው ደም ጋር ነበር። እሱም የሚሮጥላት አገር ገዢዎች ወደ ስልጣን ሲመጡ ፈይሳ የ1 ዓመት ሕፃን ነበር። ከዚያ ዘመን ጀምሮ ወገኖቹን ሲገሉና ደሙን ሲያፈሱ ነው የኖሩት። እናም ከዚያ ሁሉ መከራ ጋር መታመም የጀመረው ሪዮ ከሄደ በኋላ አልነበረም። ያ ሁሉ ግፍ አብሮት ነበር ያደገው። እሱ ብራዚል ላይ የሮጠ ባለበት ቅጽበትም እነዚያ ገዢዎች ደም ማፍሰሱን ቀጥለዋል። ሕይወት ማጥፋትንም እንደዚሁ። ኦሮሞች ከ1993 ጀምረው በየፈረንጅ አገራቱ በኢትዮጵያ ሲካሄድ የኖረውንና ዛሬም የሚፈጸመውን ግፍ ሲጮሁ ነው የኖሩት። ዓለም እንዲሰማቸው ዛሬም ይጮሃሉ፣ ግን የሚሰማቸው የለም። ታዲያ ፈይሳስ ምን ያደርጋል? ምንም ማድረግ አልችልም ብሎ ግን አልተቀመጠም። አንድ ነገር ማድረግ እንዳለበት ግን ለራሱ ብቻ ነግሯል። እሱ ከወራት በፊት ለሪዮ ኦሊምፒክ የማራቶን ውድድር ሲታጨኝ ኦሮሞዎች ለዘመናት ሲሆን እንደኖረው በጅምላ እስር ቤት ይታጎሩ ነበር። እንደተለመደው ተይዘው ደብዛቸው ይጠፋ ነበር። በየአደባባዩም ተገለው ይጣሉ ነበር። ከላይ እንዳልነው ይህንን በዓለም መድረክ ለመቃወም ለራሱ ቃል ሲገባ ታዲያ የሰሙት እሱና ፈጣሪው ብቻ ነበሩ። ይህ ውሳኔው ደግሞ በዚያ ቅጽበት ይምጣ እንጂ በገዢዎች ለሚሰቃይ ህዝቡ ማልቀስ የጀመረው ገና ሕፃን እያለ ነበር። ይሁንና ይህ እርምጃው መዘዝ የነበረው ስለመሆኑ ሳያውቅ ቀርቶ አልነበረም። ቤተሰብ አለው፣ የሚሳሳላቸው እንቦቃቅላ ሕፃናት አሉት። ግን ሕይወታቸውን እየገበሩና ደማቸውን እያፈሰሱ ያሉትም አባትና እናት ያላቸው ስለመሆናቸውና ከቤተሰቦቹና ልጆቹ የሚያንሱ እንዳይደሉ ለራሱ ነገረ። ይህ ከአንድ የሰው ልጅ የሚጠበቅ ሰብአዊ ግዴታ እንደሆነ ያስተማረው ደግሞ ያደገበት ህብረተሰብ እሴት ነው። አሁን ትልቁ ጸሎቱ ለታፈነ ድምጽ ለመሆን ለመወሰን ብርታት ማግኘት ሳይሆን ዋቀዮ ለዚያ መድረክ እንዲያበቃው ነበር። እናም የዕለት ዕለት ደርሶ ተሳካለት። በዓለማችን ሰዎች በስፖርቱ መስክ ታዋቂ ለመሆን የሚታገሉት በአብዛኛው ለሀብትና ለግል ዝና ነው። አብዛኞቹ ከራሳቸው አልፈው ሌላ ጋር የሚደርሱት የራሳቸውን ፍላጎት ማሳካታቸውን እርግጠኛ ከሆኑ በኋላ ነው። ይህ ሲባል ግን የሰው ልጆችን ችግር የሚካፈሉ የሉም ማለት አይደለም፣ ሞልተዋል። ነገር ግን ከራሳቸው የግል ፍላጎት ይልቅ የሌሎችን ስቃይ የሚያስቀድሙና ጥቅማቸውንና ፍላጎታቸውን መስዋዕት የሚያደርጉ ብዙ የሉም። በ1968 ኦሊምፒክ ጥቁር አሜሪካውያኑ ጆን ካርሎስ እና ቶሚ ስሚዝ ሜክሲኮ ሲቲ በተደረገ ኦሊምፒክ በ200 ሜትር ርቀት ሩጫ ሲያሸንፉ ትኩረት የሰጡት በጥቁሮች ላይ የሚደርሰውን በደል መቃወምና ለጥቁሮች የነጻነት ትግል ያላቸውን አጋርነት በሜዳሊያ ሽልማታቸው ስነ ስርዓት ላይ አንድ እጃቸውን ጨብጠው ከፍ አድርገው በመያዝ ነበር። እነዚያ ጥቁር አሜሪካውያን አትሌቶች የወሰዱት እርምጃ በዘመኑ በጥቁሮች ላይ የሚደርሰውን ግፍ ያጎላና ጨቋኞችን የበለጠ ያጋለጠ ነበር። ፈይሳ ሌሊሳ 42ቱን ኪሎ ሜትሮች በድል ለመጨረስ ሲቃረብና የመጨረሻውን የድል መስመር ለመርገጥ ጥቂት ሜትሮች ሲቀሩት ሁለት እጆቹን ወደ ላይ አነሳቸው። ማራቶኑን ሁለተኛ ሆኖ እየጨረሰ መሆኑን የተጠራጠረ ባይኖርም ሶስተኛ ሆኖ የሚከተለው አሜሪካዊው ጊሌን ራፕ በቅርብ ርቀት ላይ ነበር። ቀጠለ። ከጆን ካርሎስ እና ቶሚ ስሚዝ ቀጥሎ በኦሊምፒክ መንደር ታሪክ ሊሰራ ያለው ፈይሳ ሌሊሳ ከራሱ በላይ ያነሳቸውን ሁለት እጆቹን ከፊት ለፊቱ ከፍ አድርጎ አጣመራቸው።
ለ9 ወራት ሲታይ የነበረ የኦሮሞ የተቃውሞ ምልክት በመጠቀም ለዓለም ተናገረ። ስማኝ አንተ ዓለም ጆሮህን አውሰኝ። በርግጥ ምስጋና ይህንን ውድድር እንዳሸነፍ ለረዳኝ ለዋቀዮ ይሁን። በማሸነፌ ተደስቻለሁ። ግን ህመም አለብኝ። ዓለም ሆይ አድምጠኝ። በዚህ ሰዓት ባለሁበት የዓለም ጫፍ ዓለም እየፈነጠዘ መሆኑ ይገባኛል። በሌላው የዓለም ጫፍ ደግሞ ዋይታ አለ። አሁን በምሮጥበት ቅጽበት የህዝቤ ደም ይህችን ምድር እያጠበ ነው። ወንድም እህቶቼ፣ አባት እናቶቼ በየአደባባዩ እየተረሸኑ ነው። ስማኝ አንተ ዓለም እያለ የህዝቡን ጩኸት ደጋግሞ በእጆቹ ምልክት አስተጋባ። አብዛኛው ዓለም መልእክቱን ለጊዜው ባይረዳውም እሱ ግን ደጋገመው። በርግጥ የዓለምን ቋንቋ ሁሉም ዓለም በአንድነት አይረዳም። ኢትዮጵያ በዚያ ቅጽበት አጋዚ ስራው ላይ ነው። የኦሮሞ ልጆችን ደም ያፈሳል፣ ሕይወት ይቀጥፋል፣ እስር ቤት ያለውን ያሰቃያል። ጥቂት የማይባለው የኢትዮጵያ ህዝብም አይኑ ኢቲቪ ላይ ነው። እነ አቶ አባይ ፀሐዬም የኢትዮጵያ ህዝብ ሩጫን ይወዳል። የአገር ልጅ ሩጫ ባለም መድረክ ሲያሸንፍ ማንም አይወዳል። ቴሌቪዥኑን የሚመለከተው ህዝብ በደስታ ያጨበጭባል። በርታ ይላል ፈይሳን። ፈይሳ ሊጨርስ ነው። አሁን ሊጨርስ። እነ አቶ አባይ ፀሐዬና ጓዶቻቸውም የመጨረሻውን የድል መስመር የቀረበውን ወጣት እያዩ ነው። የልማታዊው መንግስት ልማታዊ ሯጭ ፈይሳ ሌሊሳ በሪዮ ኦሎምፒክ የአንደኝነቱን ደረጃ ባያገኝም ከኬንያዊው ኪፕቾጌ ቀጥሎ ሁለተኛ ሆኖ የብር ሜዳሊያ ይዞ ሊገባ ነው። የኢህአዴግ መንግስት የልማት ውጤት ወደ መጨረሻው አካባቢ እነ አቶ አባይ ፀሐዬ እየተመለከቱ ሌላ ነገር ተከሰተ። ያ ልማታዊው ሯጭ ምን እየሰራ ነው? አይናቸውን ማመን አልቻሉም። መነጽር ሰኩ። አሁንም ልጁ ምን እያደረገ ያለ አልገባቸውም። መነጽራቸውን ከአይናቸው አወርደው አጸዳድተው እየሆነ ያለውን ለማየት መልሰው ሲሰኩ ፈይሳ ሌሊሳ ስራውን ጨርሷል። የፈይሳን መልእክት የተረዳው የኦሮሞው ዓለም ስሜቱ ተመሰቃቅሏል። ግማሹ ህመሙ ለዓለም በመሰማቱ በደስታ ዘለለ፣ ግማሹም አለቀሰ። ጩኸቱ ለዓለም ሊሰማ ነው። ዓለም ህመሙን ሊመለከት ነው። ወዲያው ለግፉአን ዋይታ ጆሮ ያልነበረው ዓለምም ሳይወድ በግዱ መልሶ የፈይሳን የእጅ ምልክቶች አስተጋባ። 1 ዓመት ለሚጠጋ ጊዜ ሲፈስ ስለኖረው ደም እንደዚሁም ሲቀጠፍ ስለቆየው ሕይወት አንድ ቀን መተንፈስ ያልቻለው የምዕራባውያን ሚዲያ የፈይሳን መልእክት ተቀባበለ። ስለ ድሉ ሳይሆን ከራሱ በላይ ስላጣመራቸው እጆቹ ሊያውቅ ቸኮለ። ሊሌሳ 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 ስሙ ከሪዮ እስከ ዓለማቱ ጥግ ይሰማል። በርግጥ ስሙ ሊሌሳ አልነበረም፣ ተቀይሮ ነበር። ትክክለኛ ስሙ ሌሊሳ ነበር። እስከነ የአማርኛ ትርጉሙም እልህኛ። እነ ህወሓቶችም ይህንን በግዳቸው በኢቲቪ ያዩ ነበር። አንዳንዶቹን የስኳር በሽታ ሳይጀምራቸው አልቀረም። ውሃ ውሃ ያሰኛቸውም ሳይኖሩ አልቀሩም። ግን አልጠጡም። ወዲያው ከያሉበት ተደዋወሉ። የኢትዮጵያ ህዝብ እየሆነ ያለውን ከነሱ ጋር እየተመለከተ ነው። እናም ይህንን ለማስቆም አንድ ነገር መደረግ እንዳለበት አመኑ። ኢቲቪ እንዳይታይ ማድረግ። ግን እንዴት? በሚሊዮን የሚቆጠር ቤት ገብተው ቴሌቪዥኑን ጨርቅ ያለብሱት። የሚያደርጉት ጠፋቸው። በእንደዚህ ያለ ጭንቀት ጊዜ የሚታደጋቸው አጋዚ ነበር። አጋዚ ግን እዚህ ጋር እንዴት አድርጎ ቴሌቪዥን ላይ አይተኩስ ነገር? ቢሆንስ ተኩሶ ይዘልቀዋል? በርግጥ ኮሽታ እየጠበቀ ወደ ዱላ የሚሮጠው አጋዚ ያንን አያደርግም አይባልም። የኦሮሞ ተቃውሞ ተነስቶ ከጥቂት ወራት በኋላ ነበር አሉ አዳማ ከተማ። አንዱ ሰፈር የሆነ ቤተሰብ ለተገደለበት የቤተሰብ አባል እያለቀሰ ነው የሚል ጥቆማ የደረሰው አጋዚ ማን ነው ብሎ እንኳን አልጠየቀም። በቃ የሚተኩሰው መሳሪያ ብቻ አፈፍ አድርጎ ተንጋጋ። በተባለው ሰፈር ልክ በተባለው ቤት እውነትም ሰው ያለቅሳል። እናም የግቢውን በር በርግዶ ገባ።
ፊቱ ያገኘውንም ለቀስተኛ ያሳደደ ይነርተው ገባ። የመጀመሪያ ስራውን ድብደባውን ጨርሶ ወደሚቀጥለው ማለት ወደ እስር ቤት ለማጋስ ሲሰናዳ ነበር ለቀስተኛው ቤተሰብ የትግራይ ሰዎች መሆኑን የተረዳው። ታዲያ እነ አቶ አባይ ፀሐዬ ያሰማሩት ጦር ተናዶ ቴሌቪዥን ላይ ቢተኩስ የሚያስገርም አይሆንም። ወደ እናቱ አባይ ስንመለስ የሚያደርጉት ጠፍቷቸው ሲቸገሩ ቆይተው ኋላ ላይ ኢቲቪን ከምንጩ መዝጋት የሚለው ሐሳብ ሲመጣላቸውና ያንን ማድረግ በቻሉበት ሰዓት ፈረንጆች እንደሚሉት it was too late ነገሩን ሁሉም አይቶታል። ገበያው ሞቆታል። የኢትዮጵያ ሕዝብ ነገሩን በባቄላ ወይንም በበቆሎ ወፍጮ ጨምሮ እየከካው ብቻ ሳይሆን እየፈጨው ነበር። ከጥቂት ደቂቃዎች በኋላ ፈይሳ በዓለም ሚዲያ ተከቧል። ለጥያቄ ስለ እጁ ምልክት ለማወቅ ባሰፈሰፉ የዓለም ጋዜጠኞች እሱም ነገራቸው። በዚያ ሰዓት አገሩ ላይ ህዝቡ ባለው መንግስት እየተገደለ ስለመሆኑ ምልክቱ ደግሞ ያንን ለመቃወምና ለህዝቡ ያለውን አጋርነት ለመግለጽ ስለመሆኑ 9 ወራት ባስቆጠረው ተቃውሞ ከ1000 በላይ ኦሮሞዎች መገደላቸውንና ወደ ኢትዮጵያ መመለስ እንደማይችል ከተመለሰ ግን ወይ እንደሚገሉት ካልገደሉት እንደሚያስሩት ካላሰሩትም የቁም እስረኛ እንደሚያደርጉትና በፍጹም ከሀገሩ መውጣት እንደማይችልና ሁለተኛ ማንኛውም ውድድር ላይ መሳተፍ እንደማይችል ገለጸ። ከዚያ በኋላ ታላላቅ የዓለም ሚዲያዎች ከዚያ ሰዓት ጀምሮ ነበር ኦሮሞ ስለሚባለው ህዝብ ለማወቅ የኢንተርኔት ጉልጓሎ የገቡት። ኦሮሞ የሚባለው ህዝብ ማን ነው? ይሁንና ከሀገር ውስጥ ማን ምን አለ? የህወሓት መንግስት ቃል አቀባይ አቶ ጌታቸው ረዳ ፈይሳ ወደ አገሩ ቢመለስ የሚነካው የለም፣ ወደ አገሩ ቢመለስ የሚለው መጥፎ አይደለም፣ የሚነካው የለም የምትለው ሐረግ ግን ተነክታ ስትታይ ራሷ ንክና ነገረኛ ናት። ጠቅላይ ሚኒስትር ኃይለ ማርያምስ ምን አሉ? ልጁ የኦነግ ሰለባ ሆነ። በርግጥ ፈይሳም ለጠቅላይ ሚኒስትሩ መልስ አልሰነፈም። እኔ የማንም ሰለባ አይደለሁም። የሌላው ወገን ሰለባ የሆኑ ሰዎች ሌላውን የሚያስቡት እንደራሳቸው ነው። ቀነኒሳ በቀለስ? ቀነኒሳ ጎበዝ ሯጭ ነው። ሩጫን የት ጀምሮ የት እንደሚጨርስ ብቻ ሳይሆን የት ጋ ሲደርስ ትንፋሽ እየወሰደና የት ጋ ደግሞ መፍጠን እንዳለበት የሚያውቅ ቀልጣፋ ሯጭ፣ ሩጫን በስሌት የሚከውን የዘመናችን ሰውኛ አቦ ሸማኔ። ግን የአትሌት ፈይሳ ሌሊሳን ሰብአዊ እርምጃ አስመልክቶ የሰጠው አስተያየት ለትዝብት ዳርጎታል። ፖለቲካና ስፖርት የተለያዩ ናቸው ብሎ የፈይሳን እርምጃ ማጣጣል ሲሞክር ፖለቲካንና የራሱን ሀብትም አለመቀላቀሉን እርግጠኛ መሆን ነበረበት። ታዋቂው የሩጫ ኤክስፐርት ኃይሌ ገብረስላሴም በርግጥ አንዴ እንደዚሁ ፖለቲካ ወራለው ብሎ ዘባርቆ ነበር። ዲሞክራሲ የሚያስፈልጋቸውና የማያስፈልጋቸው የዓለም ህዝቦች ስለመኖራቸው። አሁን ዲሞክራሲ ለአፍሪካ ቅንጦት ነው። እንደ አትሌት ኃይሌ ገብረስላሴ ቀነኒሳ ሩጫውን ብቻ ሳይሆን ፖለቲካውንም ከኃይሌ ተምሮ ይሆን? ለሚገደለው የሰው ልጅ ማዘን በቀነኒሳ የፖለቲካ እውቀት ፖለቲካ ነው። በርግጥ ከቀነኒሳ አባባል በኋላ ህወሓቶች አንገታቸውን ሲያሰግጉ ይታያሉ የሚለው የበርካታ ሰዎች አስተያየት ሚዛን የሚደፋ ነው። ይሁንና መሰረቱን ዋሽንግተን ዲሲ ያደረገው ታዋቂው ፎሬን ፖሊሲ መጋዚን ለፈይሳ ሌሊሳ ያለው አመለካከት ከኛ ሀገር ሰዎች ይለያል ብቻ ሳይሆን በ2016 የዓለማችን 100 ምርጥ ሰዎች አንዱ በማለት ከነ ባንኪሙን ከነ ሂላሪ ክሊንተንና ከጀርመኗ መራሄ መንግስት ወይዘሮ አንጌላ መርክል ጋር በመጨረሻም ፈይሳ ሌሊሳ ሪዮ ላይ የኦሮሞን ህመም ለዓለም ከነገረ በኋላ ስለሱ ስንት ነጠላ ዜማ እንደተሰራ የጻፊ በርግጠኝነት አያውቅም። ግን በምርጥ የሙዚቃ ቅንብር ብዙ ተብሎለታል። ከዚህ ወዲያ ከ155 ተወዳዳሪዎች 155ኛ ለምን አይወጣም? ለኛ አንደኛችን ነው። ከ1001 ተወዳዳሪዎች 1001ኛ ከወጣም ለኛ አንደኛችን ነው። ይህ ደግሞ በሚመጣው የኦሮሞ ትውልድ ታሪክ ሲዘከር የሚኖር ነው።
ከነ አብዮቱ። አድማጮች በአንድ ዓመቱ የኦሮሞ አብዮት ለአንድ አፍታ ቅኝታችን የአትሌት ፈይሳ ሌሊሳን ድርብ ገደል አጭር ጥንቅር በዚሁ እንቋጫለን። በሚቀጥለው ክፍል 7 ስለ 2016ቱ የቢሾፍቱ ሆራ አርሰዲ እልቂት እናወጋለን። እስከዚያው ቸርን ሰንብት። Esa tibeti gade, kakadir ti goru, kakadir